ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች የዕለቱን ወቅታዊ መረጃዎች ይዘንላችሁ ቀርበናል። በዛሬው የዜና ሰዓታችን በመካከለኛው ምስራቅ ያለውን ውጥረት፣ የትራምፕ አዲስ መግለጫና የነዳጅ ዋጋ ሰማይ መንካትም፣ በቻይና በተከሰተው ከባድ የጎርፍ አደጋ የሰዎች ሕይወት ማለፉና በናይጄሪያ የተፈጸመው አሳዛኝ የጅምላ እገታ፣ የክሮኤሺያው ፕሬዝዳንት የእስራኤል አምባሳደር አልቀበልም ማለታቸውንና የዚምባብዌን ታሪካዊ ሹመት፣ በሀገር ውስጥ ደግሞ በፊንቴክ የማጭበርበር ወንጀል የተጠረጠሩት አርቲስቶችና የቲክቶከሩ መንሱር ጀማል የፍርድ ቤት ውሎን ጨምሮ ሌሎችን መረጃዎችን እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። እንግዳ ወርቅ ተፈራ ነኝ። የመካከለኛው ምስራቅ ቀውስ አሁንም የዓለም ቀዳሚ አጀንዳ ሆኖ ቀጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር ታቅዶ የነበረውን ጥቃት ያዘገዩት ከኳታር፣ ሳውዲ አረቢያና ከተባበሩት አረብ ኤምሬት መሪዎች በቀረበላቸው ጥያቄ መሰረት መሆኑን ገልጸው ከበስተጀርባ ቁም ነገር ያላቸው ድርድሮች እየተካሄዱ ነው ብለዋል። የኢራኑ ፕሬዝዳንት መንሱር በበኩላቸው ሀገራቸው ወደ ድርድሩ የገባችው በክብርና የሀገሪቱን መብቶች ባስጠበቀ መልኩ መሆኑን ገልጸው ውይይት ማለት እጅ መስጠት ማለት አይደለም ሲሉ አቋማቸውን አንጸባርቀዋል። ይህ በእንዲህ እንዳለ ትራምፕ ከኢራን ጋር ለሚደረገው የሰላም ስምምነት ሰዓቱ እያለቀ ነው ማለታቸውን ተከትሎ የዓለም የነዳጅ ዋጋ እስከ 2% ጨምሯል። የብሬንት ድፍድፍ ነዳጅ ዋጋም በበርሜል $110.72 የደረሰ ሲሆን ይህም ጦርነቱ ከመጀመሩ በፊት ከነበረበት ዋጋ ከ50% በላይ ጭማሪ አሳይቷል። በሌላ በኩል እስራኤል በኢራን ላይ ጦርነት ከመጀመሩ በፊት በኢራቅ ምዕራባዊ በረሃ ውስጥ በሁለት ድብቅ የጦር ሰፈሮች መገንባቷን ኒውዮርክ ታይምስ ዘግቧል። የኢራን ከፍተኛ ባለስልጣን ማሳድ ሬዛኢ ደግሞ አሜሪካ እገዳውን ካላነሳች የኦማን ባህር የመቃብር ስፍራቸው ይሆናል ሲሉ ዝተዋል። ምንም እንኳን የዲፕሎማሲ ጥረቶች ቢቀጥሉም እስራኤል በሊባኖስ ላይ የምታደርገው ጥቃት አላቆመም። ሰኞ ዕለት ብቻ 7 ሰዎች መገደላቸውን ተከትሎ የሟች ቁጥር ከ3000 ተሻግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተከፈተው የሙስና ወንጀል ችሎትም በሚስጥራዊ የደህንነትና የፖለቲካ ምክንያቶች በአስቸኳይ እንዲሰረዝ ተደርጓል። ወደ እስያ ስናመራ በደቡብና በመካከለኛው ቻይና በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍና የመሬት መንሸራተት አደጋ ቢያንስ የ10 ሰዎች ሕይወት አልፏል። የቻይና ሜትሮሎጂ አስተዳደር የብርቱካናማ ደረጃ ማስጠንቀቂያ ያወጣ ሲሆን በማዕከላዊ ሁቤ ግዛት የጣለው ዝናብ የቀድሞ ታሪካዊ መዝገቦችን በሙሉ ሰብሯል። በአሁኑ ወቅት በአደጋው ቀጠናዎች ትምህርት ቤቶችና ንግዶች ተዘግተዋል። ወደ አፍሪካ ስንመለስ በናይጄሪያ ኦዩ ግዛት ውስጥ በሚገኘው ትምህርት ቤት ላይ ታጣቂዎች በፈጸሙት የተቀናጀ ጥቃት ከ2 እስከ 16 ዓመት የሆኑ 39 ተማሪዎችና 7 መምህራን አግተው ወስደዋል። ታጣቂዎቹ አንድ መምህር የገደሉ ሲሆን ፕሬዝዳንት ቦላ ቲኑቡም ድርጊቱን አረመኔያዊ ሲሉ አውግዘውታል። በተያያዘ የጤና ዜና በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት ሕይወታቸውን ያጡ ሰዎች ቁጥር በከፍተኛ ሁኔታ ጨምሮ 131 ደርሷል። እስካሁን በአጠቃላይ 513 በቫይረሱ የተጠረጠሩ ሰዎች መመዝገባቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የክሮኤሺያው ፕሬዝዳንት ዞራን ሚላኖቪች የእስራኤል መንግስት በጋዛ እያካሄደ ያለው ወታደራዊ እርምጃ በመቃወም ሀገሪቱ የላከችውን አዲስ አምባሳደር አልቀበልም አሉ። ፕሬዝዳንቱ እስራኤል ያልተጻፈውን የዲፕሎማሲ ሕግ ጥሳለች ሲሉ የሰነዘሩ ሲሆን በክሮኤሺያ ታሪክ አንድ ፕሬዝዳንት አምባሳደርን ሳይቀበል ሲቀር ይህ የመጀመሪያው ነው። በሌላ በኩል ዚምባብዌ በታሪኳ ለመጀመሪያ ጊዜ ሴት የጠቅላይ ፍርድ ቤት ዋና ዳኛ አድርጋ ኤልዛቤት ጓንዙን መሾሟን አስታውቃለች። አዲስ ዋና ዳኛ ኤልዛቤት ጓንዛም በዚምባብዌ የሕግ ዲግሪ ካገኙ የመጀመሪያዎቹ ጥቁር ሴቶች መካከል አንዷ ሲሆኑ በአገር ውስጥና ዓለም አቀፍ የፍትህ መድረክ ሰፊ ልምድ ያላቸው አንጋፋ ባለሙያ ናቸው።
የሰው ሰራሽ አስተውሎት AI መተግበሪያዎች በከፍተኛ ፍጥነት መጨመራቸው የሰው ልጅን የማሰብና የመመርመር አቅም ሊያዳክሙ እንደሚችሉ ጥንታዊ የሳይንስ ተቋም ሮያል ኦብዘርቫቶሪ ግሪንዊች አስጠነቀቀም። የተቋሙ ዳይሬክተር ፓዲ ሮጀርስ እንደገለጹት በኤአይ ፈጣን ምላሾች ላይ ብቻ መተማመን ለእውቀትና ለፈጠራ መሰረት የሆኑትን የመጠየቅና የመመርመር ልምዶች እንዲጠፉ የማድረግ አደገኛ እድል አለው ብለዋል። በመጨረሻም በሀገር ውስጥ በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በዋስትና ጉዳያቸውን ከውጭ ሆነው እየተከታተሉ የሚገኙት ታዋቂ አርቲስቶችና ቲክቶከሮች በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር። በክስ መዝገቡ 5ኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማር ላይ አቃቢ ሕግ የዋስትና መብቱን በመቃወሙ ምክንያት የተጠየቀው የዋስትና ጥያቄ ዛሬም ሳይሳካ ቀርቷል። ችሎቱ ተከሳሾቹ የክስ መቃወሚያቸውን እንዲያቀርቡና ጉዳዩን መርምሮ ብይን ለመስጠት ሰኔ 11 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የተወደዳችሁ የቀቢ ኒውስ ቤተሰቦች ለዛሬ ያሰናዳናቸው ዜናዎች ያደመጣችሁትን ይመስሉ ነበር። በሌላ አዳዲስ ዜናዎች ዳግመኛ እስከምንገናኝ ሰላም ሁኑ።